ኦርቶዶክስ አማኝ ሆኜ በዚህ ቅዱስ ቤተክርስቲያን ውስጥ ሳገለግል በኃጢአት መንገድ ልመላለስ እችላለሁ። በነገራችን ላይ ወደ አገልግሎት ስንመጣ ራሱኛ ጻድቅ ነን ብለን አልመጣንም። በኃጢአት እንኳን በወርቅ ከኃጢአቴ አጥቦ ሊያነጻኝ የሚችል ጌታ አለኝ። እርሱም ደግሞ ክርስቶስ ኢየሱስ ይባላል። የማንንም ምስክር የማይፈልግ፣ የማንንም ጭብጫቦ የማይፈልግ፣ የማንንም ድንጋይ የማይፈልግ ኦኬ ነውርን ኃጢአትን በደልን ስንሰራ በብርሃን አይኖቹ የተመለከተን ጌታ አለ። ራሳችን ለካህን አሳይተን በንስሐው ተመላልሰን ዳግም አዲስ ፍጥረት ነን በክርስቶስ አለቀና ከኋላ ሆናችሁ ግን የተለያዩ ነገሮችን የምታወሩ ሰዎች እኔ እንዴት ብዬ ልንገራችሁ? ለእንደዚህ አይነት ነገር እኔ ጊዜው የለኝም። በቀላሉ የምሰበር ሰው አይደለሁኝም። እኔ ኦርቶዶክስ አማኝ ነኝ እና በእንደዚህ አይነት ነገሮች እኔን ለመስበር እየፈለጋችሁ ያላችሁ ሰዎች አትርከሙ። ከፈለጋችሁ ግን ድገሙ፣ ችግር የለው። ወዳችሁ ስለሆነ የዘማቻችሁት እስኪ ደክማችሁ ድረስ ሞክሩ እና አንድ ቀን ፈለገ አትናቴዎስ እውነትም ተጽዕኖ ፈጣሪ ነው ብላችሁ ተመሰከረላችሁ። ዛሬ ላይ ላይፍ ከፍታችሁ ሊሆን ይችላል፣ ቪዲዮ ሰርታችሁ ሊሆን ይችላል። ፈለገ እንደዚህ ሆኖ በዚህ ወጥቶ በዚህ ገብቶ ያላችሁ በአጠቃላይ የዛሬን ቀን እንዳትረሱት። እኔ ጀግና ሁኜ ሳይሆን እኔ ኃይለኛ እኔ በጣም እንደው ስማርት ሆኜ ሳይሆን ግን አምላኬ ክርስቶስ ነፍሴን ለሚያስጨንቋት አሳልፎ ስለማይሰጠኝ እመኑኝ፣ እውነትም ፈለገ አትናቴዎስ ተጽዕኖ ፈጣሪ ነው የምትሉበት ቀን ይመጣል። በጣም እዚህ ጋር የተወሰኑ ነገሮችን መናገር ፈለኩኝ። እነዚህ ሰዎች እንዲህ አይነት ነገሮችን ሲያደርጉ 1 ዓመት ይሆናቸዋል። ቁጥራቸው አንድ አይደለም፣ በሺዎች የሚቆጠሩ ናቸው እና ሁለታችንም ተመሳሳይ ፍላጎት አለን። ሐቁን ልንገራችሁ ዛሬ እንደውም ሁሉ ነገር እንደው በደንብ እንደው ፍርጥርጥ አድርጌ ልንገራችሁ። ሁለታችንም እኔም እና እነሱም ትልቅ በውስጣችን ያለ ፍላጎት አለ። ያ ፍላጎት ምንድነው? እነርሱም እኔን መበቀል ይፈልጋሉ፣ እኔም እነርሱን መበቀል እፈልጋለሁ። እነርሱን ለመበቀል የሄዱበት መንገድ ስለኔ ሐሜትን ማማት ነው። ፈለገ አትናቴዎስ እንደዚህ አይነት ሰው ነው ምናምን ህግ ባለበት ሀገር ኦኬ ህግ ቦታ ላይ ቀርበው መክሰስ ይችሉ፣ ፍትህን ማግኘት ሲችሉ እውነታ እነርሱ ጋር ግን ስለሌለ በቻሉት አቅም በዚህ ወጥቶ በዚህ ገብቶ ምናምን እኔም በተመሳሳይ እነሱን መበቀል እፈልጋለሁ እና ስኬታማ የሆነው መንገድ ግን የኔ መንገድ ነው። ክርስቲያኖች በዚህ አጋጣሚ ይህን ተሞክሮ ለሁላችሁም ላካፍል። በመውጣት በመግባታችሁ ማይደሰቱ ሰዎች ካሉ ምናልባት ፍሬ በማፍራታችሁ ትዳር ስለያዛችሁ እጅግ በጣም የሚበሳጩ ሰዎች ካሉ እግዚአብሔር አምላክ ጤናማ የሆኑ ልጆችን ሰጥቷችሁ በልጆች ስለተባረካችሁ የሚከፋቸው ጠላት ሆኖ የሚነሱባችሁ ሰዎች ካሉ እመኑ፣ እነዛ ሰዎች እናንተን ለመበቀል የሚሄዱበት መንገድ እንዳትሄዱ። the best revenge is to improve yourself። አለቀ። ራሳችሁን ለውጡ። አባቴ እኔ ማንንም አልሰራም፣ ራሴን አብዴት እያረኩ ነው ያለሁት። ፈለገ አትናቴዎስ እናንተ ስታሙት 220,000 ፎሎወር ነበር፣ ዛሬ 300 ምናምን ሺህ ፎሎወር ነው። ራሴን ኢምፕሩቭ እያረኩ ነው የሚሄደው። ነገ 1 ሚሊዮን ፎሎወር እገባለሁ። በጣም ብዙ ትውልድን አስተምራለሁ። በጣም ብዙ ነፍሳትን ወደ ክርስቶስ ኢየሱስ መልሳለሁ። መመልሰው እኔ ጻድቅ ነኝ፣ እኔ ኃያል ነኝ፣ እኔ ቅዱስ ነኝ ብዬ ሳይሆን በጌታዬ በአምላኬ በኢየሱስ ክርስቶስ ቃል ኦኬ በወንጌሉ ቃል ሌሎችን መንሳት መልሳለሁ። እኔም ደግሞ ለራሴ ለነፍሴ ደግሞ አለቅሳለሁ ወደ ክርስቶስ አለቀ። እና ባጭሩ እዚህ ውስጥ ያላችሁ እጅግ በጣም በክርስቶስ ፍቅር የምትወዱኝ ብዙ ነገር ሲያሳስባችሁ የነበራችሁ ሰዎች በአጠቃላይ ፈለገ አትናቴዎስ ራሱን አፕዴት እያደረገ ነው፣ ራሱን ኢምፕሩቭ እያደረገ ነው። ከኋላ የሚንጫጩትን ጫጫቶች በአጠቃላይ በፍጹም አያዳምጣችሁም። ማንኛችንም እንደ ሎጥ ሚስት ወደ ኋላ ዞር ብለን ልንመለከት አይገባም። የሎጥ ሚስት የጨው ሐውልት ሆነ የቀረችው ወደ ኋላ ዞር ብላ ስለተመለከተች ነው። የሚፈልጉትን ይበሉ። በጣም ብዙ ሰው እንደውም በኮሜንት አረ መልስ ስጥበት አረ ምን እያሉ ነው? አልሰጥም። ራሳቸው ጀምሮታል፣ ራሳቸው ይጨርሱት። እኔ ሌላ ስራ ላይ አለቀ። ኦኬ ነገ በደም ሰፊ ሆነ ላይፍ ስትሪም ይኖረናል። ከነገ ደግሞ ቀጣይ ላይ ደግሞ መማሪ እንዳለችው እጅግ በጣም የተወደደ ጌም አለን እና እዛ ላይም ደግሞ በደንብ ከሚወዱኝ እህት ወንድሞቼ ጋር በደንብ አድርጌ ሰለብሬት አደርጋለሁ። በደንብ መደሰት ባለብኝ ሰዓት እደሰታለሁ፣ ማገልገል ባለብኝ ሰዓት አገለግላለሁ። ከወዳጆቼ ጋር ደግሞ አብሬ ሼር ማድረገው ታይም ሲኖረኝ ደግሞ ሼር አደርጋለሁና ባጭሩ በቻላችሁት አቅም እባካችሁን ከሳሾች አትሆኑ። ከሳሽ ዲያብሎስ ብቻ ነው። ከሳሾች ስትሆኑ ሳታውቁት
የራሳችሁን ህይወት ረስታችሁት ሰውን ብቻ ስትከተሉ ትኖራላችሁ። እባካችሁ በቻላችሁ ታቅም ቆም ብላችሁ ከራሳችሁ ጋር ተነጋገሩና እንደ አዲስ ራሳችሁን አድሱት። አለቀ። ለሰው ትልቅ ጉድጓድ አስቆፍሩ። የኔ ተወዳጆች እናንተ ጋር ሲጀመር እንደው እንበልና እንደው የሆነን ሰው በሚገባ አግባብ እንደው መጠየቅ ብትፈልጉ እንኳን ውስጣችሁ ፖዚቲቭ ሆኖ ነው ፍትህን ለማግኘት መሄድ ያለባችሁ። እመኑን። እንደ ቃየል ግን ውስጣችሁ ኔጌቲቪቲ ካለ እግዚአብሔር ሲጀመር የእናንተን አቤቱታ አያዳምጡም፣ አይመለከቱም። አቤልና ቃየል መስዋዕትን አቅርበው እግዚአብሔር አምላክ ወደ አቤል መስዋዕት የተመለከተው በልቡ ቂም በቀል ሳይዝ ንጹህ የሆነን መስዋዕት ለአምላኩ ለእግዚአብሔር ስላቀረበ ነው። እና ቀን ጠብቃችሁ በጣም በሚገርም ሁኔታ ቀን ጠብቃችሁ ብቻ ፈለገ አትናቴዎስ ማለት እንዲህ ነው ያላችሁ በጣም ብዙ እህቶች፣ በጣም ብዙ ወንድሞች እገሌ 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 አይደለም። እኔ ይሄንን ንግግር የምናገረው ለላይቭም ብዬ አይደለም። እዚህ ጋር ማንም ሰው የሚጨምርልኝ ነገር የለም። እዚህ ጋር ያሉት እህት ወንድሞቼ በአጠቃላይ ስለወደዱኝ ስላከበሩኝ እንደገስ አድርገው ጋበዙኝ እንጂ እዚህ ጋር ማንም ምንም የሚጨምርልኝ ማንም ምንም የሚቀንስልኝ ነገር የለም። እኔ ግን ለላይቭ አይደለም ለወረት አይደለም በክርስቶስ ኢየሱስ ፍቅር ሁላችሁንም ይቅር ብያችኋለሁ። ስለ እውነት ነው የምላችሁ። ነገ ከነገ ወዲያ በውስጥ መስመር መልእክት ብታስቀምጡልኝ ኢግኖር ማደርጋችሁ ወይም ደግሞ አላደል አይቼ ንቄ የምተዋችሁ ሰዎች አይደላችሁ። ልክ ለእኔ የንስሐን ዕድሜ ክርስቶስ እንደሰጠኝ ለእናንተም የንስሐን ዕድሜ ይሰጣችኋል ብዬ አምናለሁ። እና ጊዜ ጠብቃችሁ ግን ልትጥሉኝ የሞከራችሁ በአጠቃላይ እንተዋወቃለን። ብዙ ጊዜ ሰውን ለመጣል የሚሞክሩ የሩቅ ሰው ሳይሆን የቅርብ ሰው ነው። እና ጊዜ ጠብቃችሁ የተነሳችሁ ፈለገዬ ፈለገዬ ትሉኝ ነበረ፣ እንትናዬ ትሉኝ ነበረ፣ ከስሬ ማተጠፉ የነበራችሁ ሁላችሁም አጋጣሚውን ተጠቅማችሁ ሰው ይሰማናል ብላችሁ ብዙ ያላችሁ ኢቭን ወላጅ እናቴን እንኳን የዘለፋችሁ ስለ እውነት ነው የምላችሁ በክርስቶስ ፍቅር ለወረት አይደለም ከልቤ ስለ እውነት ይቅር ብያችኋለሁ። ሁላችሁም ማንኛዎቹንም ይቅርታ አልጠይቅም። ማንኛችሁንም ይቅርታ ማልጠይቀው ለምንድን ነው? ማንኛችሁም ጋር ስላልደረሱ ማንኛችሁንም ስላልበደልኳችሁ። ነገር ግን አይፈለገ እውነት ለመናገር እንደው ስሜቴ ሆኜ እንዲህ ብዬ ተናገርኩ እንጂ አንተም እኮ ቢሆን እንዲያስከፍተኛል ምትሉ ሰዎች ካላችሁ እኔ ጋር መታችሁ ማውራት ትችላላችሁ። ችግራችሁን ህብረተሰብ አይደለም የሚፈታው እኔ ጋር ነው። ኑና ስለ እውነት የተከፋችሁበት ቅር የተሰኛችሁበት ነገር ካለ እናወራለን። ከዛ ውጪ ግን እናቴን የዘለፋችሁ እናቴ ባልዋለችበት ያዋላችሁ፣ እህቶቼን የዘለፋችሁ እህቶቼን ባልዋሉበት ያዋላችሁ፣ በዙሪያ ያሉ ወዳጆቼን በአጠቃላይ ከፍ ዝቅ ያደረጋችሁ ሁላችሁንም ስለ እውነት በክርስቶስ ኢየሱስ ፍቅር እወዳችኋለሁ። በእኔና በእናንተ መሃል የገባው ሰይጣን እንጂ ሌላ ማንም አይደለም። አለቀ። ሰው ይሳሳታል። እናንተም ተሳስታችሁ ሊሆን ይችላል። በእኔ የተነሳችሁት ሆምን ብላችሁ ደግሞ የዛን ያክል እኔን ለመቅበር እኔን ለመጣምልም ሊሆን ይችላል የተነሳችሁት። በቀኝም ይሁን በግራ ምንም ይሁን አመጣጣችሁ ግን ሁላችሁንም እኔ ይቅር ብያችኋለሁ። ታሳውሱ ከነበረ ከፍ ዝቅ ማለት ከእናት ያልተወለዱ የሚመስሉ ተነስተው እንደ ምናምን ብለው እናትን ያክል ክብር ያላትን የዘለፉ ብዙ ሰዎች ነበሩ እና ሁሉን የሚያስችለው ክርስቶስ አስችሎኝ ግን አለፈዋለሁ። እንኳን የኔ እናት እንኳን የዚህ የተራው የፈለገ ተራ ባይዘው የኔ ዱርዬ ነኝ። ያው በፕላትፎርሙ ላይ ምናቃተን ያክል ቤተክርስቲያንን ዕውቀት ለማካፈል ብለን መጣን እንጂ ያን ያክል ሊቃውንት አይደለም። ያው የታወቀ ነውና እንኳን የኔ የተራው እናት የፈለገ አትናቴዎስ እናት ይቀርና የጌታዬ የአምላኬ የመድኃኒቴ የኢየሱስ ክርስቶስ እናት እንኳን ተዘልፋለች እና ለኔ ምንም አይደለም። ይሄ ምንም አይደለም። እግዚአብሔር አምላክ የእናትነትን ክብር ብቻ ለእናቴ ይስጥልኝ፣ እድሜውን ጸጋውን ይስጣት። ከዛ ውጪ ሰው ተናግሮ ሰው የሆነች ነገርን ብሎ ከፍም ዝቅም የሚያደርገው አንዳች ነገር የለም። እግዚአብሔር ለሁሉ ጸጋ ስለሰጠ ማለት ነውና ያረፈችውንም ሴት አያቴንም ጭምር በዚህ አጋጣሚ ማንንም እንድትከፉ አይደለም። ልደት ብዙ ነገርን ያውቃል። በዙሪያ ያላችሁ ወዳጆቼ በጣም ታውቃላችሁ። እኔ ሴት አያቴን ከእናቴ የበለጠ ነው የምወዳት፣ በጣም ከእናቴ የበለጠ
ያጠዋት ወላይታ ሀገረ ስብከት ብፁዕ አባታችን አቡነ ይስሐቅ ጋር ለአብነት ትምህርት ቤት በቲክታክ ፕላትፎርም ያሰባሰብነውን ገንዘብ ለመስጠት ወጥቼ ነው። ነሐሴ 23 ወጣው። ነሐሴ 24 ብፁዕ አባታችን ጋር ደረስን። ነሐሴ 25 ስንመለስ መወዳት አያቴ ያረፈችው። እግዚአብሔር ሰጣ፣ እግዚአብሔር ነሳ። ወደ ተሻለው ቦታ ወሰዳት። የዛን ሰዓት እጅግ በጣም ልቤ ተሰብሮ ነበር። በጣም ልቤ ተሰብሮ በጣም አዝኜ ነበር። ኢቭን ልቡ ተሰብሮ አዝኖ እንኳን ይሆናል ያላሉ ብዙዎች ነበሩ። በጣም የምትወዷቸው አያቶች ኳላችሁ በጌታ ይሄን ብቻ ቃል ልናገር። አንድ ጊዜ ይሄን ዘለፋ ብቻ ልናገር ይፈቀድል። በጣም ያስጠላ ቃል ነው ግን ልናገር። እናታችሁ በጣም ስፍስፍ አድርጋችሁ የምትወዱ እናንተ እንዲህ አይነቱን ቃል ብትሰሙ ምን ያክል ነው ልባችሁ የሚሰበረው? የኔ ሴት አያቴ ችላ መራመድ አትችልም። እጆቿን ደግፈን ከቤት የምናወጣት እኛ ነን። የበረንዳው ፀሐይን አፍቃታል። ከሳሎን ወጥተን ተሸክመን ከእንደገና በረንዳ ላይ የምናስቀምጣት እኛ ነን። ፀሐዩ ደግሞ ገና ሲገባ ደግሞ ከእንደገና ተሸክመን ደግሞ ወደ ውስጥ የምናስገባት እኛ ነን። ይቺን አይነት እናት በአንደበቷ ለሰዎች ክፉ ተናግራ ማታቀን እናት ምላት በጣም ስለምወዳት ነው። አያቴ ነች። ይቺን የመሰለች እናት ይቺ ቆሻሻ ቆማጣ አሮጊት ተብላብኝ ተሰድባለች። እናንተን ሁላችሁንም ይሄንን ቃል የተናገራችሁት ሁላችሁንም ይቅር ብያችኋለሁ። ለኔ በነገራችን ላይ በጣም ቀላል ነበር። ሰው ነኝ፣ እንደ ሰው ከፋለሁ፣ እንደ ሰው አዝናለሁ። እንዴት እጅግ በጣም የምወዳት እናቴን እንዲህ ዘልፉልብኛል ብዬ እኔም በእናንተው ልክ እናንተ ሄዳችሁትን እርምጃ መራመድ ይችል ነበር። ግን በፍጹም አላደርገውም፣ በፍጹም አላደርገውም። በቃ አለቀ። ሁልጊዜም ሰዎች ድል የሚነሱት ጠላቶቻቸውን ንቀው ራሳቸውን በደንብ አፕዴት ሲያደርጉ ይሄኛውን አማራጭ ነው እኔም የተጠቀምኩትና እቺን በጣም የምወዳትን በጣም መሳሳላትን ኢቭን አርፋ እንኳን ገና አፈሩስ ገብታ ስጋው ያልበሰበሰችውን አያቴም በዚህ ልክ እንኳን የዘለፋችሁትን ሁላችሁንም በአጠቃላይ እነማን እንደሆናችሁ ታውቁታላችሁ ስለምንተዋወቅና ሁላችሁንም በክርስቶስ ፍቅር ይቅር ብያችኋለሁ። በማንም ሰው ላይ ከዚህ በኋላ እኔን የምትወዱኝ የት ወንድሞች የማንንም ስም እንድታነሱ አልፈልግም። በቃ እኔ አልከበደኝም። ከዚህ በኋላ የሚዘልፉ ሊኖሩ ይችላሉ፣ ይዝለፉ። ከዚህ በኋላ የሚሳደቡ ሊኖሩ ይችላሉ፣ ይሳደቡ። ከዚህ በኋላ እንደበቶቻቸውን የሚያላቀቁ ሊኖሩ ይችላሉ፣ ይላቀቁ፣ እንደፈለጉ ይናገሩ። ማንኛችሁም ግን ለነዛ ሰዎች መልስ እንድሰጧቸው አልፈልግም። ጌታ ምስክሬ እውነቴን ነው። ኢቭን ቪዲዮ እንኳን ፖስቶ ቢሆን ቪዲዮዎቻቸው ላይ ገብታችሁ ኮሜንት ራሱ እንድጽፉላችሁ አልፈልግም። ስለእውነት በቁም ነገር ነው የምላችሁ፣ አልፈልግም። እኔ ይቅር ብያችኋለሁ። እኔ ችዬ ዝም ያልኩትን ፕሊስ ተወዳጆች እናንተም ደግሞ ችላችሁ ዝም እንድትሉ በልዑል እግዚአብሔር ስም ጠይቃችኋለሁ። ብዙ ነገር ብናገር ደስ ይለኝ ነበር። በጣም ብዙ ስለተከፋው በጣም ረጅም ሰዓት ያዝኩት። በጣም ብዙ ቀን የተከፋውባቸው ነገሮች አንድ ላይ ስለተጠረቃቀሙብኝ ነውና ሁላችሁንም በክርስቶስ ፍቅር በጣም ነው የምወዳችሁ። ስለእውነት እጅግ በጣም አድርጌ ነው የምወዳችሁ። እና ደግሞ አንዳንድ ነገሮችን ሰምታችሁ ካለማወቅ ፈለገ አትናቴዎስን ሳታውቁት እንዲሁ በሚዲያ ብቻ አንዳንድ ነገሮች ሲወሩ ከሰዋዊነት የተነሳ እንዴት እንደዚህ አይነት ነገር ይደረጋል ብላችሁ የተቆጣችሁ ያዘናችሁ፣ እንዴት እንደዚህ አይነት ነገሮችን እንደው ፈለገ አትናቴዎስ ያደርጋል ብላችሁ በጣም ስትበሳጩ የነበራችሁ ወንድሞች በክርስቶስ ፍቅር እናንተንም እጅግ በጣም ይቅርታ ጠይቃለሁ። ለሌላው ጊዜ በሶሻል ሚዲያ የሚለቀቁ ነገሮች በአጠቃላይ ሙሉ በሙሉ አንዳንድ ጊዜ ጥላቻንም ያገነገቡ ጭምር ሊሆኑ ስለሚችሉ በቻላችሁት አቅም እንዲህ አይነት ነገሮችን የሚናገሩ ሰዎች ምን ሊያተርፉ ነው እንዲህ አይነት ነገሮችን የሚናገሩት የሚለውን ነገር ብናስተውል። እኔ የተረዳሁት ነገር ምንድነው በዚህ አይነት ብዙ ሰዎችን ስም አጥፍተን ሊሆን ይችላል የሚል ነገር ነው የተሰማኝ። የሆነ ሰው እገሌን መበቀል ሲፈልግ በሆነ መልኩ እርምጃ ተራምዶ እኛም ሳናቅ ጭፍራ ሆነን አገዘን ሊሆን ይችላል የሚል ነገር ነው የተረዳሁትና ለሌላው ጊዜ ፕሊስ ብትረዱ ነገሮችን ቀርባችሁ ብታዩ የሚል መልእክት አስተላልፋለሁ። ከዛ በተረፈ ግን እንደዚህ አይነት ፍቅር ነው ይቻል አቅም ስለእውነት በቁም ነገር
የእስልምና እምነት ተከታይ ሆናችሁ በኮሜንት ሴክሽን ሳይቀር ዙሪያ ባሉ ሰዎች ስልኮች ሳይቀር እየደወላችሁ አይዞ አላህ ያበርታ እያላችሁ ስታጽናኑኝ የነበራችሁ የእስልምና እምነት ተከታይ ወንድሞቼ በጣም 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 አድርጌ ነው ማመሰግናችሁ። የፕሮቴስታንት እምነት ተከታዮችም ጭምር አጋጣሚውን ተጠቅመው ፈለገ አትናቴዎስን ብዙ ማለት ሲችሉ ስፔሻሊ የፕሮቴስታንት እምነት ተከታዮች አጋጣሚው ቀዳዳውን ተጠቅመው በጣም ብዙ ነገሮችን ማለት ሲችሉ ፖዚቲቭ ቲንከር ሆነው ግን ከጎኔ ስለቆሙ ይልቁኑ ደግሞ ይበልጥ ደግሞ ስላጽናኑኝም ጭምር እጅግ በጣም በጣም አድርጌ አመሰግናቸዋለሁ። በነገራችን ላይ እንዲህ አይነት ነገርን ያደረጉ ሰዎች ማንንም አይወክሉ፣ የትኛውንም ቤተ እምነት አይወክሉ፣ ኦርቶዶክስንም አይወክሉ፣ እስልምናንም አይወክሉ፣ ፕሮቴስታንቲዝምንም አይወክሉ፣ ማንንም አይወክሉ። እነዚህ ሰዎች የግል ጥላቻ ያለባቸው ሰዎች ብቻ ናቸው። አለቅና የፕሮቴስታንት እምነት ተከታይ ሆናችሁ ቶች ወንድሞቼ እናንተንም እጅግ በጣም አድርጌ አመሰግናለሁ። እና ደግሞ መላው የኦርቶዶክስ ቤተክርስቲያን አማኝ ሆናችሁ በጌታ ምን አይነት ፍቅር ነው። በተለይ እኔ ካህናት አባቶች ራሱ ቪዲዮ ሲሰሩ ተመልክቼ በጣም ነው የገረመኝ። ቃልን እያጣቀሱ የመጽሐፍ ቅዱስ ጥቅሶችን እያነሱ ለእያንዳንዱ ነገር ክርስቶስ መሐሪ እንደሆነ እየተናገሩ ያው የቤተክርስቲያን ልጅ እንደመሆኔ መጠን እንደ ልጅነቴ እንዳልሸሽ ከአገልግሎት እንዳርቅ በአባቴ ፍቅራቸው እየጠሩኝ ቪዲዮ እየሰሩ ተመልክቻለሁኝ። በእውነት የአባቶቼንም ክህነት ይባርክልኝ እና ሮሚ ዝርያ በጣም እኔ እንደው ክርስቶስ በሚያውቀው ከዚህ በፊት እኔ ላይቭዋም ላይ ገብቼ አላቅም፣ ተገናኝተን አናቅም። ነገር ግን እንዴ ለካ ብዙ ሰው ይከታተለናል ማለት ነው። እኛ እንደቀል ትንሽ አገልግለን ስንወጣ ከላይ ለካ በጣም ብዙ ሰው ላይቭ ሪከርዱን ይመለከታል ማለት ነው የሚል ነገር ነው የተረዳሁትና ሮሚን በጣም በጣም ነው ማመሰግነው። እግዚአብሔር ያክብርልኝ እና ሀገር ቤት ስትመጪ ያልሽውን መነጽር እንዳትረሺ ይበሉልኝ። የሆነ መነጽር አለ ይሄ ከሷይን የሚያረቅ መነጽር ይዤ ልመጣለሁ ብላለች እና ሮሚን በጣም ነው ማመሰግነው። እና ደግሞ ተወዳጅ እህቴ ቤታዮ ብዙ እህቶች አሉ፣ ግን ቤታዬ ትለያለች። እንግዲህ መቅናት አይቻልም እና ቤታ በቁም ነገር እውነት ትለያለች። የምትለየው ዛሬ ለፈለገ አትናቴዎስ ቪዲዮ ስለሰራች አይደለም፣ ላይቭ ላይ ተቀምጣ ስለተናገረች አይደለም። ከመጀመሪያው ያለች ጀምሮ እኔን ማንም ሰው መናቅ ሲችል ኢትዮ ትልቅ ስራ እየሰሩ ስለሆነ ኢትዮ ላይ ሪከርድ አሉ እነ ኩዊንም የሚባሉ አሉ የሙስሊም እህቶቻችን ናቸው ግን ሪከርድ እያደረጉ የኛን ነገር እየፖሰቱ ፎሎ አድርጉ የሚሉ የሙስሊም እህት ወንድሞቻችን አሉ። እነ ኩዊን እነ ኢትዮ ላይቭ ሪከርድ እንኳንም ማስታወስካቸው ፈለገ አሁን ገና አስታወስ እነረጁ በጣም አሁንም እዚህ ጋር መማር እየረጁ መታ ጊፍት ሲሰጥ ነበረ። በፈለገ ቪዲዮ ሰርታለች። በጣም ነው የምናመሰግነው የምር በደንብ ሪከርድ ላይ ብለና ሪከርድ የሚያረጉ ልጆች የኛ ልጆች ግዴታችን ነው መማር። ዜድ ምስጋና ያስፈልገንም ግን ለሌሎቹ እኔ ልጆች እንዳላችሁ ግዴታቸው ነው እንጂ ግዴታቸው ነው ለራሳችን ቤተክርስቲያን ወንድሞቻችን ቆማለች። እሺ ሮሚ ይሰማለው ተሰማለሽ? ሮሚ የቪዲዮ አትወጭም? እሺ እንትን ስለሆነ ነው ፈለግዬ ስላገኘው በጣም ነው ደስ ያለኝ። የኔ ጌታ እግዚአብሔር ሁሉ ነገር ሲያደርግ ለበጎ ነው። እኛ እንድናቅ እኛ እንድንከተል እኔ ብዙ አላቅም። ተቆራርጦ የወጣ ትምህርቶችን ስፔሻሊ ቴዲ ሐዋሳ ቤት የተደረገውን ነው ያየሁት። እውነት ለመናገር እኔ ትምህርትን ተከትዬ ምናምን አይደለም፣ ግን ስነሳ ልክ እኔ ምን እንዳደረካቸው ባላቅም ወረው ሳገኝ ምን ሆኖ ነው ብዬ ነው ስጠይቅ፣ ምንም አይነት ሪዝን በሌለው ነገር ነው የተነሱብህና ከዛ ያው እኛ እህቶች ወንድሞች ሚዲያውን ወረን ቀጥ ሰጥ አድርገናቸዋል። አሁን አንተ እስከ መጨረሻው ድረስ በዚህ የተከበረው መልስን ቀጥል። ከተነሱ ችግር የለም፣ ከኛ ጋር ነው የሚገጥሙት። አንተ በዚሁ ነው የምትሄደው።
እናት በጣም በጣም ደስ ያለኝ ደግሞ ዝርያ የሆነች እናት ነው ያለ አዲስ አበባ ተወልዳ ያደገች። በጣም ነው የተደሰትኩት እግዚአብሔርን። አንተ ዝርያ እናት ዝርያ በጣም የሚገርም ነገር ነው። በጣም ነው የተደሰትኩ ስላወቅኩ ደስ ብሎኛል። እንደናንተ አይነቱን እግዚአብሔር ያብዛልን። ጥንካሬህን፣ ጨዋነትን፣ ትክክለኛ የኦርቶዶክስ ገጸ ባህሪ የሚታይብህ ወንድማችን ነህ። ኦፍኮርስ ምንም ጥርጥር የለውም። ይሄ የሚያሳየው ግን አንተን እግዚአብሔር ከፍ እንዲያደርግ ከዚህ በላይ እንድትሰራ እኛ የጠፉት ልጆችን እኛ የጠፉት ብዙዎች አለን እኛ ተገርተን እንድንመለስ ነው ይሄ የሆነውና እግዚአብሔር ሲያነሳ ምክንያት አለው። በጣም ነው በቤተሰቦች የኮራ ነው። ኦፍኮርስ አንተ ተነስተ ቤተሰቦችን እንደዚህ ሲዘልፉ ሁልጊዜም እኛ የምንፈራው ቤተሰብ አይቶ እንደያዝን ነው። ግን እንኳን ሊያዝኑ ጭራሽ የሚያበረታቱ ጭራሽ በመሰደባቸው በሃይማኖታቸው የሚደሰቱ ቤተሰብ ስላለ እጅግ በጣም ነው የኮራ ነው። በዚህ አጋጣሚ ፓስተር ሶፊ እዚህ ጋር የገባው አንተ ኮንክ በጣም ይቅርታ። ከአንተ ጋር መስሎኝ ጸቡ እንደገባው መጀመሪያ አንተን ነው የወረፍኩና አንተ መስለኝ ነው። በጣም ይቅርታ። ለምን ጌም የሚጫወተው ከሱ ጋር እሱ ጦርነቱን ያስነሳብህ መስሎኝ እንደገባሁት በሱ ነበር የጀመርኩትና ታላቅ ይቅርታ ጠይቃለሁ። በኋላ አንተ እንዳለውን ክስ ሰማ ሮንግ ነገር ሰምቼ ነው። ግን የተነሱብህ ምንም ፍሪ ፈርስኪ የሆነ ነገር ይዘው አንድም እኔ እኮ የሆነ ፖይንት ይዘው ቢሆን ጥሩ ነው፣ ግን ለበጎ ነው። ደስ የሚለው ለበጎ ነው። አንበሳ የመሰሉ እህቶች እነ ሳርዬ 3 ቀን ስራዬን ሁሉ ዘጋለው አለች። በቃ ጦርነት ልትፈጥርና በጣም ነው የተደሰትኩት። እግዚአብሔር እድሜና ጤና ከኛ ሁሉ ከማንረባው እድሜና ጤና ጨምሮ በዛ ላይ ደስ ያለኝ በጣም ያንግነ ገና ብዙ ስራ ትሰራለ። ገና በጣም ብዙ እዚህ ፕላትፎርም ላይ እንድትሰሩ እኛ ደግሞ ከጎናችኋለን። በዚህ አጋጣሚ በአንተ የተነሳ ኦርቶዶክሶችን ሰብስበን ፋይት የምናደርግበት ለመጀመሪያ ጊዜ ቴሌግራም ግሩፕ የከፈትኩት በአንተ ነው። ለምን እንዴት ነው እንደዚህ አይነት ነገር ሰው በዚህ መልኩ የሚደራጀው ለመጥፎ ነገር? እኛ ደግሞ ለመጀመሪያ ጊዜ ለጥሩ ነገር ኦርቶዶክስ እንድንሰበሰብ አድርገውናል። አለን ከጎን ዳቢሎስ እንግዲህ እፈሩ። እኛ ሁልጊዜም ከጎናችሁ አለን፣ ከጀርባችሁ። እኛ የጠፋ ነው ሃይማኖታችንን የማናንጸባርቀው በክርስትና ስም የማንኖረው ነገር ግን ስትነኩ ግን ማንም ሳር ቅጠሉ እንደሚነሳ የታየበት ነው። ስላገኘው ክበርልኝ። እጅግ በጣም ነው የተደሰትኩት። በተለይ ደግሞ ተመስገን ወንድምክ የሚያኮራ ትክክለኛ ወንድም፣ በቃ ወንድም መከታ፣ በጣም ደስ የሚል ወንድምን ያለ እድሜና ጤና ይስጥ። እኔ ትልቅ እህት ነኝ። እድሜና ጤና ነው የምንመኝልህ። አመሰግናለሁ ስላዳመጣችሁ። ሁላችሁንም ወዳችኋለሁ። መማርዬ ደግሞ ስትቆጭ ያምርብሻል። ሮሚ አመሰግናለሁ። እግዚአብሔር ያክብረልኝ። እጅግ በጣም ነው የማመሰግነው። አንዳንድ የሪከርዶችን እየተመለከትኩኝ ነበረና ሮሚ በጣም ነው የማመሰግነው። እና ፓስተር ሶፊን ደግሞ እንኳንም ዘለፍሽልኝ። በጣም ላለን የቀጠሮ ጌም አደገኛ ሰራዊቶች እያዘጋጀ ነበርና አንቺ የዛን ሰዓት እንደውም ፒንክ ለባሿን ሶፊ ሁሌ ፒንክ ነጠላ ነው የሚለብሰው እና ኮሜንት ላይ ሶፊ ብለው ሲጽፉ ሶፊ ፒንክ ነበር ያለችው እና ፓስተር ሶፊያ አደገኛ ትጥቅ ተዘጋጅቶ ነበር። በዛ ቃል እንደውም ጥሩ አፈራርስሽበታል። ሮሚ በጣም ነው የማመሰግነው። ስላወቅሽ ደስ ብሎኛል። እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። ቴንኪው። ችግር የለም ፓስተር ሶፊ በጣም ይቅርታ ትንሽ እንትን ስላልኩት በአንተ በኩልም መጥቼ ታብታብ አደርጋለሁ። የዛን ቀን በትንሹ አግዛለሁ። የኔ ታብታብ የእሱ አንበሳ የሆነበት ምክንያት ምን ፈልገሽ ነው? እሺ መልካም። እንግዲህ ዝም ብዬ በዚሁ ልቀጥል። እንዴት አመሻችሁ? እንዴት ዋላችሁ? በተለያየ ሰዓት አቆጣጠር ያላችሁ ሁላችሁንም
ሰላም ላለው ውድ ኦርቶዶክሳውያን ቤተሰቦች እንዲሁም ደግሞ ከተለያየ ቤተ እምነት ያላችሁ ድንገትም ምን እያሉ ነው ብላችሁ እግረ መንገዳችሁን የመጣችሁም ካላችሁ እንግዲህ እንኳን ደህና መጣችሁ። እንዴት አላችሁ? ሁላችሁንም ሰላም ላለውኝ እግዚአብሔር ይባርካችሁ። ሮሚ እህታችን ያነሳሽው ሀሳብ ይቅርታ ነው፣ ምንም ችግር የለም። እኔ ነገሮችን በጣም ብዙ ሲሪየስ አድርጌያለሁ ስል ያው ገጠመኝ ነው። እንደሱ እንዳሰብሽ ገብቶኛል። ችግር የለውም። ጥሩ ፕሮሞት ነው ያደረግሽኝ፣ ምንም ክፋት የለውም እና እንደሱ ቆጣሪ ተባረኪ ሮሚ፣ ችግር የለም። ከዛ በተረፈ ግን ወደ ቁም ነገሩ ልግባና አንደኛ በጣም ነው የምታምሩት፣ በጣም ነው የምታስቀኑት። ለብዙ ቤተ እምነቶች ምሳሌ የሚሆን ሰው ቅድምም እየተናገርኩት ነበረ። ሰው ደግፈዋለሁ የምትሉ ከሆነ የቆመ ሰው አይደገፍም። መጀመሪያ ደረጃ በመርህ ማለት ነው። ድጋፍ ካስፈለገ ወንድማችን በቆመበት በጠነከረበት ሳይሆን በደከመበት ነገር ላይ ነው ድጋፍ የሚያስፈልገው ማለት ነው። ስለዚህ በዛ በነገሩ በሆኑም ይሁን ሳይሆንም ይሁን በተለያየ አይነት ሁኔታ እንኳን ሲነሳ አብራችሁ የቆማችሁ ኦርቶዶክሳውያን እንዲሁም ደግሞ ወንጌል አማኞች ፕሮቴስታንቶችም አሉ እኔም አውቃቸው እና በጣም እግዚአብሔር ዘመናችሁን ይባርክ። ሁላችሁንም በጣም ነው የማመሰግናችሁ እንደ አንድ ታናሽ ወንድም። ከዛ በተረፈ ግን እንደዚህ በሶሻል ሚዲያ ላይ አንዳንድ ነገሮችን የማይገቡ በተለይ ከእናንተ ከኦርቶዶክሳውያን ያልጠበቅኩት ነገር እናንተ እኮ የራሳችሁ አስተምህሮ አላችሁ አይደል? እንዲህ ሁሉን ነገር እኮ ገበና አታውጡትም። ንስሐ አባት የሚባል አባቶች የሚባሉ ሄዳችሁ የምታወሩባቸው ጠጋ ብላችሁ ወደ ልባቸው ወደ ደረታቸው ቀርባችሁ የምታወሩበት ባህልና ቀኖና ይሁን እንግዲህ የቤተክርስቲያን አስተምሮ አላችሁ እኔ እስከማውቀው እና ያንን የት እያጠፋችሁት ነው? እንደዚህ መቶ መቦጫጨቅ የጀመራችሁት ራሱ በአደባባይ እንዲህ ይበል እንዲህ አይበል መባባል የጀመራችሁት እኮ የእናንተ እንኳን ይሄ በቤተክርስቲያናችሁ እያገለገለ ያለና ጠቃሚ የሆነ ልጅ እኔ አመስግኛቸዋለሁ። እሱን ተሜን፣ ነጋዲሳን፣ አኪለን የተለያየ ቦታ እንኳን ብንቆም የተለያየ አስተምሮ እንኳን ቢሆን ኦርቶዶክሳውያን መጽሐፍ ቅዱስን የበለጠ እንዲያነቡ ተጽዕኖ አድርገዋል። በድፍረት መጥተው ከመጽሐፍ ቅዱስ እናውራ የሚሉ ወጣቶች እኮ ፈጥራችኋል። ይሄ እኮ ቢግ ፕሪቪሌጅ ነው። ለእኔ በጣም የሚያስደስተኝ ነው። እውነት ለመናገር ከዚህ በላይ ምን የሚያስደስት ነገር አለ? በወንጌል ጉዳይ የምንነጋገራቸው ወንድሞች ማግኘት የፈለገ መምጣት ብታምኑም ባታ ማለት ነው። ስለዚህ ከዚህ አንጻር የእናንተን ቀኖናችሁንና ስርዓታችሁን አትናዱት። በጣም ለረጅም ጊዜ ይዛችሁ የመጣችሁትን ነገር ባትለቁት። በዚህ በሶሻል ሚዲያ ምክንያት እንደሱ ባታደርጉ በጣም መልካም ነው። ከዛ በተረፈ ግን ይሄኛው አንድነታችሁ ለወንድማችሁ መቆማችሁ በቃ ይኸው ዛሬ ፊቱ በርቶ እንዲሆን እኮ ሌላ አንዳንድ ቦታዎች ቢሆን ብዙ ነገር አለ። በቃ እንደዚህ ራሱ ፊቱ በርቶ እንዲሆን ይሄ አያችሁ ትልቅ ቁም ነገር አለው ማለት ነው። ከአባቶቻችሁ ጸሎት ከእናንተ ጸሎት አልፎ ሰው መጽሐፍ ቅዱስ እንዲህ ይላል፣ መዋደዳችሁ ይልና በተግባር የተገለጠ ይሁን ይላል። ሰውን ወደዋለሁ ስትሉ ተግባር ይፈልጋል ማለት ነው። ልክ ጊዜያችሁን ሰጣችሁ እንደዚህ ቁጭ ብላችሁ ስለሱ ስለ ወንድማችሁ አብራችሁ መቆማችሁ ይሄ በጣም የሚያስደስት ነው። በእርግጥ እቺን ብቻ ልናገር፣ ያው ትንሽ ሰባኪ ስለሆንኩ ወሬ እንዳላበዛባችሁ የሉቃስ ወንጌል ምዕራፍ 15 አንድ ልጅ ከአባቱ ቤት ያለውን ነገር ተካፍሎ ይዞ ወጣ። ከዛ ንብረቱን ሁሉ አጠፋ፣ ያለውን ነገር ተጫወተበት። ከዛ ግን አንድ ቀን ወደ ልቡ ሲመለስ ወደ አባቱ ቤት መመለስ ሲፈልግ በጣም የሚያስደንቀው አባትየው ፍሪዳ አርዶ ቀለበት አድርጎ ልጄ ተመጣልኝ የጠፋው ልጄ ተገኘልኝ ሲል ወንድምየው ከእርሻ እየተመለሰ ተበሳጨ። አንዳንድ ወንድሞች አሉ በቃ የሰው መመለስ የሚያበሳጫቸው፣ የሰው መመለስ የሚያናድዳቸው። እንዴ ይሄ በፍጹም በብዙ ቤተ እምነቶች ላይ ያለ ችግር ስለሆነ ነው። እና ወንድም ሁል ጊዜ እንዲህ አይነትም አለ፣ እንዲህ አይነትም ወንድም አለ። ደግሞ በመመለሱም ደግሞ ደስ የሚያሰኘው ወንድምም አለ ማለት ነው። ስለዚህ እናንተ ወንድሞችና እህቶች ወንድም በመመለሱ የምትደሰቱ
በመቆሙ የምትደሰቱ ጠቃሚዎች። በቀደም የሆነች ልጅ እኔ እኮ የማይመለከተኝን ቪዲዮ እኮ ነው ያየሁት፣ የሱ ቪዲዮ። አንዲት ልጅ መታ ቀይ ልጅ ራሴን ላጠፋ ነበረ በእንዲህ አይነት ሁኔታ ውስጥ ነበርኩኝ እና ብላ የአንዲት ነፍስ መዳን እኮ ትልቅ ቫልዩ አለው። ስለዚህ ወንድማችን ፈለገ ዛሬም ወደፊትም እኔ እናንተ እኔ ለምሳሌ መጽሐፍ ቅዱስ ብቻ ብዬ የማምነኝ አንተ ደግሞ ሌላ ነው የምታምነው። በዚህ አስተሳሰባችንና አስተማሪዋችን እኔ እናንተ ሁሌም የተለያየንን፣ በዚህ ምንም በሀሳብ ፋይት ልናደርግ እንችላለን። እንደ ወንድም ግን ወንድሜ ነህ፣ እንደ ኢትዮጵያዊ ነህ። ደግሞ በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም የምናምን ሁለታችንም በኢየሱስ ክርስቶስ ሞትና ትንሣኤ የምናምን የመስቀሉን የቀራንዮውን ስራ የምናምን ወንድሞች ስለሆንን ከሚለየን ነገር አንድ የሚያደርገን ነገር ብዙ ነው። ስለዚህ ብዙ ጊዜ ሰው የሚለየው ነገር ላይ ትኩረት ስለሚያደርግ እንጂ አንድ የሚያደርገን ነገር ብዙ ስለሆነ ነው። በጣም ነው የምወዳችሁ፣ በጣም ነው የተደነቀባችሁ። ሮሚም የኦርቶዶክስ ብቻ ሳይሆን የፕሮቴስታንትም ክፈች ቴሌግራም፣ ለእኛም ስለሚጠቅመን እናንተም ብቻ ዘረኝነት ጥሩ አይደለም፣ ይቅርብሽ። ስለዚህ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ጊዜያችሁን ወስጃለሁኝ፣ ምሕረት አድርጉልኝ። መማርን በጣም ጌታ ይባርክሽ። እንደዚህ ቁጭ ብላችሁ ሳሪም ከላይ አይቻለሁ፣ ብሪጅስቶን ተሙ በጣም አስደናቂ ሰው፣ በጣም 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 ተሙ በሚገርም ልጅ ነው እና አያችሁ ምንድነው ወጥና ወንድም ማስፈራሪያ ነው ምናምን የሚባል ነበረ ድሮ። እናንተ እንኳን እድሜያችሁ ገና ነው አታውቁትም። እና በቃ ወንድም ነህ። በቃ በጣም የሚያስደንቅ እንዲህ አይነት ተሙ ልደት በጣም አይቻለሁ። በጣም 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 እውነት ከልቤ ተደስቼባችኋለሁ። እግዚአብሔር ዘመናችሁን ይባርክ፣ ቤታችሁን ይባርክ፣ ኑሯችሁን ይባርክ። ይህ ፍቅርና ይህ አንድነት አይወሰድባችሁ። የፒንኳን ነጠላ ጉዳይ እንግዲህ ሮሚም አንስታ ብዙዎች አንስተውብኝ፣ እኔ ድንገት ነው መዝሙር ዘምር ብሎኝ ይኸው ከታች ያለ ተመስገን ነው ጉድ ያደረገኝ። እኔ ጋር ያለች ልጅ አለች፣ እሷ ጠዋት ጊዮርጊስ ለብሳ ትሄዳለች፣ ማታ እኔ ደግሞ እዚህ ላይቭ ላይ ያስለበሱኝ። ከዛ በኋላ ነው የያዙኝ እንጂ ጀግና ሰው ጠፍቶ ነው አንድ ነጠላ ነጭ ጥለት ያለው አሁን እንዲህ ይባላለው። እኔ ሮሚ እንደው እውነቱ ነው። ኧረ እኔ እገዛልሃለሁ፣ እኔ እልክልሃለሁ። ቴሌግራሙም ደግሞ አንተ ላይም የተነሳ ካለ ለአንተም ይሰራል፣ አንተንም የሚደግፍ ነው። ማንኛውም ወንድሞቻችን ጥቃት ቢደርስባችሁ ለአንተም የሚቆሙ ነው። ደግሞ ሲያምርብ ሐርና ወርቁ የሚለውን እንደው መዝሙር አንዴ ብዘምርልን ሲያምርብ ሶፊዬ። እሺ እሺ፣ ያለ ቅጣት እንግዲህ ጥሩ ነው፣ ምንም ችግር የለውም። በዚህ አጋጣሚም እሺ፣ እኛ በነገራችን ላይ ፕሮቴስታንት ወይም ወንጌል አማኝ የሚባሉት የማርያም ጠላት ብሎ አንዳንድ ሰው ያስባል፣ እረዳለሁ። ግን በፍጹም እኛ የማርያም ጠላቶች አይደለንም። ማርያም የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ናት። እንወዳታለን፣ እናከብራታለን። መጽሐፍ ቅዱስ ከሴቶች ሁሉ የተለየሽ ይላታል፣ ከሴቶች ሁሉ የተለየች ነች። ብጽዕት ነች ይላታል፣ ብጽዕት ናት። ይሄንን የሚመረው ሰው ካለ አጠገቡ ባለ ጁስ ወይም ውሃ ይዋጠው። መጽሐፍ ቅዱስ ይሄንን ይላታል ማለት ነው። ስለዚህ የሚላትን እንላለን። ስለዚህ ይሄኛውን መዝሙር ሰላም ለኪ የሚለው መልአኩ ቅዱስ ገብርኤል ወደ እሷ በመጣ ጊዜ ሰላም ላንቺ ይሁን የሚል አማርኛ ፍቺ ያለው ነው። ሌላ የሚመስላችሁ ሰዎች ካለ እንግዲህ ይሄ ነው ትርጓሜው። እና ሮሚ በዚህ አጋጣሚ ኢትዮጵያ መጥቼ ሚዲያ ላይ እኔ አልፈራም፣ የፈለግከውን ስለ ሃይማኖት ጠይቀኝ ስል ፈርተኝ ለምን ጠፋ? እኔ ዛት ማች መጽሐፍ ቅዱስ አላቅም፣ ግን ኤኒ ጥያቄ ጠይቀኝ፣ ሃይማኖት በሚመለከት መልሳለሁ። ልቅረብ ብዬ በዛው ጠፋ። ፈርተኝ ለምን እንድነው የፈራኸኝ? አልገባኝም። ግሬስሽ የሚያስፈራ ነው። እውነት ለመናገር ከባድ ነው ያለ ግሬስ። ዝርያም ስለሆንሽ ደግሞ በጣም ግን የጠፋችሁት እውነት ለመናገር ያው ምናልባት በዚህ አጋጣሚ እዚሁ ካለ ጋዜጠኛ ተሼ ከሱ ጋር ነው ያወራ ነው። እንግዲህ ከሱ ጋር ተቀጣጥረን አልተመቻትም። ወደ ዱከም ነው ደብረ ዘይት ምንም እኔ ኤኒ ዴይ ኤኒ ታይም ኤኒ ጥያቄ ሬዲ ነኝ፣ ጠይቀኝ ብዬ ነው በዛ ሰዓት በስልክ ያልኩ። ከዛ ድርግም ብለህ ጠፋ። አይኖ ግርማ ሞገሴ እንደሚያስፈራ ቃለሁ ወይ ሚዲያ ድጋሚ እንዳይዘጋብ እንደተሼ ፈርተህ ነው።
አይ እኔ የሚዘጋ የለም። እኔ የትኛውንም ሀሳብ ነው የማስተናግደው። ግን እውነት ለመናገር ተሼ እዚሁ እየሰማ ከሆነ እዚሁ ካለ ጠይቄው። እናንተ ቀጥራችሁኝ ስቱዲዮ ቁጭ ባልኩበት ነው ያልመጣችሁት እና ለዛም ይቅርታ ጠይቁ። ይቅርታ ጠይቁ። ይጠየቅ። እሺ ጠይቀዋለሁ ነገ። ኢትስ ኦኬ፣ ችግር የለም። አሁንም አዲሱ ዓመት ስለምመጣ ይዘምርልና ትመጫለሽ ሬዲ ነው እና መዝሙሩ ለዛ ቅጣት ስለጠፋ ቅጣቱን አንድ መዝሙር ዘምርልን በመቤቴ። እሺ ችግር የለም። ችግር አይድረስብ። በቃ እናዳምጣለን። በጌታ በኢየሱስ ክርስቶስ ስም ዘምራለሁኝ። ሰላም ለኪ እያለ ሰላም ለኪን እያለ ሐርና ወርቆን ስታስማማ የገብርኤል ድምፅ ተሰማ። ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቆን ስታስማማ የገብርኤል ድምፅ ተሰማ ተሰማ። የገብርኤል ድምፅ ተሰማ ተሰማ። የመላኩ ድምፅ ተሰማ። ሰላም ለኪ እያለ ሰላም ለኪን እያለ ሐርና ወርቆን ስታስማማ የገብርኤል ድምፅ ተሰማ ተሰማ። የገብርኤል ድምፅ ተሰማ ተሰማ። የመላኩ ድምፅ ተሰማ። ዲያቆኑ በተቀመጡበት አሁን እኔን እንደዚህ ስታዝብሉኝ እንግዲህ ለዚህ ዝማሬ አሁን ዝማሬ መላእክት ያሰማልን ወይስ ነፍስ ይማር ነው? ዝማሬ መላክ ያሰማልን። በጣም እናመሰግናለን። ያሰማልን። ስላከበርከን እግዚአብሔር ያክብር። ሶፊ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። በጣም በዚህ አጋጣሚ ሶሻል ሚዲያ ከሰጡኝ መልካም ከሆኑ ወንድሞች ውስጥ አንዱ ፓስተር ሶፊ ነው። ቅድም እንዳለው በእምነት እንለያያለን፣ እንደው መለያየቱም ደግሞ ጠቅሞናል። እርሱ እንዳለው የተለያዩ ሀሳቦችን አንስተን እንድናወራ አድርጎናል እና በጣም የሚገርምሽ ሮሚ ከሁሉ በፊት እንዲህ አይነት ችግር ላይ የነበሩ ሰዎች በውስጥ መስመር በመጀመሪያ አይ ዶንት ኖ እኔና ፓስተር ሶፊ እንግዲህ የቀጠሮ ጌም ነበረን እና በመጀመሪያ ለሱ ነው በውስጥ መስመር ያው ጌሙን ከኔ ጋር እንዳይጫወት በቻለው አቅም እንዲህ አይነቱን ነገር እንዳያደርግ እና እንዲቋረጥ ምለው ሁሉ ሲነግሩት ነበረ። እንዲህ አይነቱን የቀጠሮ ጌም አትጫወቱም በቃ እያሉና ብዙ ሰዎች የሚናገሩትን ጫጫታ ሁሉ እየሰማ ፍትሃዊ ሆኖ ፕሮቴስታንት ነው። በተለይ ደግሞ እንግዲህ በዛ ላይ ነገረኛ ነው እና ባገኘው አጋጣሚ እኔ ላይ ድንጋይ መወርወር ሲችል ግን ፖዚቲቭ ቲንከር ሆኖ ነገሮችን አመዛዝኖ ወንድምነቱን ያሳየኝ ትልቅ ሰው ነው እና ፓስተር ሶፊ በጣም ነው የማመሰግነው። በእውነት ልብህ ደግሞ እንደ ፀጉርህ ለስላሳ ነው እና አመሰግናለሁ። እግዚአብሔር ያክብርልኝ ፓስተር። እኛ የጠረጠርነው እንግዲህ እንደሚመስለን ያው ዮኒ ማኛን ጌታ ሲያስቀብሉ ገንዘባቸውን ጨርሰውታልና ኬል ሊያመጡ ነው፣ በእንዲህ አይነት መንገድ ሊያስቆሙት ነው አንድ መረጃ የደረሰኝ። እንግዲህ ኬትን ፈልገው መስጠት አለባቸው። በጣም ነው የማመሰግነው። እግዚአብሔር ያክብርህ። ጨዋታውንማ በጣም በጉጉት ነው የምንጠብቀው። የሚቆም ነገር የለም። ጨዋታው እንግዲህ ነጭ ለብሳችሁ በዛን ቀን ፋይቱን እናየዋለን። ጨዋታው ግዴታ ነው፣ ትጫወታላችሁ። ማንም የሚጫወተው ፕላትፎርም ነው፣ እንፈልገዋለን። ትጫወታላችሁ። ማንም የማስቆም ችሎታ ምንም ነገር የለውም። ማን መብት ሰጣቸውና ትጫወታላችሁ። ሁሉም ሰው ያንን ቀን ይጠብቀዋል። የሚቆምበት ምንም መንገድ ማንም አይችልም።
ይሄን ነገር እንደውም ብዙ ሰው እንዲከታተለው እንትን አድቨርትን የሰሩላችሁ የሚመስለኝ ለእኔ። ትጫወታላችሁ፣ እኛም እንመጣለን። ትክክል ትክክል። ጊዜ ያከብረልኝ የምትለው ነገር አለ። እናመሰግናለን። ዞይ በጣም ነው የማመሰግነው። መልገዬ ተባረክ፣ እግዚአብሔር ይባርክ። በደንብ ሳዳምጥ ይቅርታ ዞይ፣ አንድ ጊዜ እኛ ጋር መጥተህ ተወያይተህ ታውቃለህ? አንድ ጊዜ ወዛ ሎንግ ታይም አጎ ትንሽ ቆይ። መጥቼ ነበር። ፕሮፋይልህም አልተቀየረም? ራሱ ነው አልተቀየርኩም። በቃ አንዱ ቲሸርት ልስራበት ስላለኝ ትቼዋለሁ፣ አልቀየርኩም። አይ ዞይ ገብተህ ነበረ እና ትንሽ አንዳንድ ሀሳቦች ተነስተው ተወያይተህ ፕሮፋይል ላይ እንዳለው ፕሌን ነው ተነስተህ በረርክታል። ከዛ ሄድኩኝ። አይ ተባረክ በጣም እግዚአብሔርን ትልቅ መልካም ነገር ነው። ቅድም ጀምሮ ፍላይት ውስጥ ነበር አክቹዋሊ፣ አሁን ነው እንዳደረግ ነው። እዛው በኢንተርኔት ቁጭ እያዳመጥኩ ነበር እስካሁን እና መልዕክት ያስተላለፍከውን ነገር ሰምቻለሁ። እግዚአብሔር አምላክ ይባርክ። በጣም ተባረክ። ቢ ስትሮንግ። ቅድም ፓስተር ሶፊ እንደተናገረው ብረትን ብረት እንደሚስለው መሳሳል ነው። አንተ የምታወራውን የምታስተምረውን ነገር ያው ፕሮቴስታንትም እያጠናን እየተነጋገረ እርስ በርስ የምንማማርበት ፕላትፎርም ነውና በምታደርገው ነገር አከብራለሁ። ተባረክ፣ በርታ፣ ቢ ስትሮንግ። እግዚአብሔር አምላክ አንተ ጋር ነው እና የኦርቶዶክሳውያን ደግሞ አድናቂያችሁ ነኝ። በጣም ያላችሁ አንድነት ሳሪ በጣም ገርመሽኛል። በጣም ቢ ስትሮንግ ማን ጌታ አንተ ጋር ነው። ዞዬ በጣም በብዙ መልካም ነገሮች እንሰራ ከጎናችን የማይለየን መልካም ስራ ባለበት የማይጠፋ ወንድማችን እግዚአብሔር ያክብርህ። በጣም በጣም ነው የምናከብር የምንወድ በእውነት። አሁንም እንግዲህ ያው የእምነት ልዩነትን ቢኖር ሁሌም አላችሁ ስለምትል እግዚአብሔር ያክብርህ በእውነት። ጨምሮ ጨምሮ ይስጥ ወንድማችን። ደግሞ መማር የዚህ ላይ የምናገር የምፈልገው በቃ ሁልጊዜ ለምታደርጉት መልካም ፖዚቲቭ ነገር እግዚአብሔር ይባርካችሁ። የእግዚአብሔር መሆናችሁን ሰው የሚታወቀው አንዱም በፍሬው ነው በስራው ነው እና ጌታ ደግሞ ከመልካም ነገር ጋር ነው ሁልጊዜ የሚተባበረው። አንድ ዛፍ መልካም ፍሬ የሚያፈራ ዛፍ ክፉ ፍሬ አብሮ አያፈራም እና ለምታደርጉት ነገር በሙሉ ተባረኩ። ሁልጊዜ ለተጎዳው፣ ለተራበው፣ ለሁሉ ስለምትቆሙ አፍ ስለምትሆኑ ጌታ እግዚአብሔር አምላክ ይባርካችሁ። Thank you so much. አሜን። ተሙዬ አውራ እያሉ ነው ከስር። ተሙ ለምን አያወራም እየተባልክ ነው። ተሙ ይሆን ነገር በላቸው። ሮሚዬ የሁሉም ታናሽ ስለሆንኩኝ ታላቆች ያውሩ ብዬ ነው። ማማ እኔ 1 ሚሊዮን ሳይሞላ አልወርድም ያለሽ የወለድ ነው ዞይ ቴንክ ዩ በጣም አመሰግናለሁ። መድኃኒዓለም ጨምሮ ይስጥ በእውነት ቃላት የለኝም ለአንተ እግዚአብሔር። ዘውዬ ቴንክ ዩ በነገራችን ተባረኩ። ልውረድላችሁ ሌላ ሰው የሚገባ ካለ ቆይ። ዲያቆንዬ እውነት ፊትህ እንደዚህ ፈክቶ ስላየው በጣም ደስ ብሎኛል። በጣም ከምንም በላይ የአንተ ፊት መፍካት ነው ያስደስተኝ። እኔ በአንተ ምክንያት ለሚባል ስጋዬ ወንድሜ ስለሆንክ ክርስቶስ ኢየሱስ የሰጠኝ ወንድሞች አሉኝ ብዬ የምመካባቸው ሁለታችሁ ብቻ ናችሁ። እናንተም ደግሞ አለኝ ብላችሁ የምታስቡት እኔን ነው። አንተና ልደት ናችሁ እና ግን በአንተ ውስጥ ብዙ የስጋ ዘመድ ያገኘውበትን እና ደግሞ ብዙም ደግሞ ወዳጆችን ያፈራውበት ነው። ፈለግዬ ሁሉ ነገር ለበጎ እንዲደረግ እናውቃለን እንደሚል መጽሐፍ ቅዱስ ሁሉ ነገር ለበጎ ሆኖ በበጎ አልቆ ለበጎ እንዲደረግልን ሆኖ ደግሞ በዚህ መገኘታችን በጣም ደስ ብሎኛል። በዚህ አጋጣሚ በጣም 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 ላመሰግን የምፈልጋቸው ሰዎች አሉ በአንተ ምክንያት። የመጀመሪያ ሮሚን ነው። እሷ ጋር ነው የሄድኩት። እኔ ማንም ጋር መሄድ ስላልነበረብኝ እሷ ጋር ሄጃለሁ፣ ሮሚ ጋር። ቀጥሎ ቤታዮ በአንተ ነው ማቃት።
በአንተ ነው መወዳት እና በቃ ስራ ብላ እንደዛ ዋጋ ከፍላ ሳያት በጣም ከልብ እግዚአብሔር አምላክ ያክብርሽ ቤታዮ። ቀጥሎ ሳርዬን ነው ማታ ያየሁት እና ሳርዬን ልደተ ቃል ነበር እሷ ጋር እና በጣም ተደስቼ ሌሊቱን ሙሉ ነው እንትን ያልኩት። ጀግና የሆኑ እህቶች አሉ፣ ጀግና የሆኑ ወንድሞች አሉ፣ ጀግና የሆኑ እናቶች አሉ፣ ጀግና የሆኑ አባቶች አሉን። ኦርቶዶክሳዊነት ኩራት መሆኑን ያየውበት፣ ኦርቶዶክስ ደግሞ ባንዲራዋ ሲውለበለብ ደግሞ ጠላትን የሚያሸንፍና ጠላትን የሚያሸብር መሆኑን ያየውበት በጥቂቱ ሳይሆን በብዙ ያየውበት ነው እና ኦርቶዶክሳዊነት ይለምልም፣ ኦርቶዶክሳዊነት ይኑር። ከፕሮቴስታንት ብዙ ወንድሞቻችን አይተናል። ለፖለቲካ የተጠቀሙበትም ሰዎችን አይቻለሁ። ደግሞ እንደዚሁ ደግሞ ፍቅርን ደግሞ ለመስጠት ደግሞ የመጡ ፕሮቴስታንቶችን አይቻለሁ። አጋንንት ስራው ፈርሷል። እግዚአብሔር ደግሞ ረድቶናል። አንተን ደግሞ በጣም 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 ጠንካራ ሰው ነህ አውቃለሁ። አንተ ጠንካራ ሆነ ደክሞ እኔን እንደምታበረታኝ አውቃለሁ። ግን የመጣብህ ፈተና የሆነ ነገር ትሆናለህ ብዬ አስቤ ነበረ። በጣም ጠንክረን ያየው ደግሞ አምሮብህ ነው የመጣው እና እግዚአብሔር አምላክ ይባረክ ስለ ሁሉ ነገር። ያማረብህበትን ግን ምክንያትን ባውቀው ደስ ይለኛል። እንደዚህ ነገሮች ሲመጡ እንደሚያወፍሩ አላቅም ነበር። አወፍረዋል፣ ፊት አብርቷል። እሷን ብቻ ትነግረኛለህ። ሶፊዬ ከልብ ነው ማመሰግነው። ጀግና ወንድሜ ነህ። ድሮ ፕሮቴስታንት ቤት ውስጥም ሳለው ያኔ ጴንጤ በነበርኩበት ሰዓት ላይ ኦርቶዶክስ ከመሆኔ በፊት አንተ ታውቀኛለህ። ብዙዎቹ በነቢያትነት ሲጠቀሙብኝ የነበሩ ስተነብይላቸው የነበሩ ሰዎች አናውቀውም የአጭበርባሪ ምናምናም ብለው በሚሰድቡኝ ሰዓት ላይ አንተ ከኔ ጋር ነበርክና አሁን ደግሞ ንጹህና ጽድት ያልክ ኢትዮጵያዊ አራዳ ልጅም ነህና ሮሚ እንደምትለው ዝርያ የሚለው ስምም ከገለጠ ዝርያ ነህና በጣም ተመችተኛል። አመሰግናለሁ። ሰይጣን ይፈር፣ ሰይጣን በጣም ይፈር። ማፈሩን ደግሞ በደንብ የምናረጋግጥበት ትልቁ ምክንያት ምንድን ነው? ወንድማችን ፈለገ በሞገስ በክብር ብዙ ኦርቶዶክሳውያንን አባቶችን ጭምር አነቃንቆ ፈለገ ማለት ልጃችን ነው፣ ስለዚህ እኔም ፈለገ ነኝ ብለው የሚወጡ ድንቅ አባቶችን አይተንበታል። ደግሞ እኔ ኦርቶዶክሳዊ የማይመስሉ ራሱ ዓለማዊ ኮንታክት ላይ የሚሰሩ ሰዎች እኔ ፈለገ ነኝ ከፈለገ እየተማርኩ ነው ያሉ ብዙ ቁጥር የሌላቸው ውዶች ተነስተው እኔም ፈለገ ነኝ ብለው ለፈለገ የቆሙ ለሰይጣን ክፋት የተገዛችሁ ክፉ ሰዎች እሱነት ተትቶ እግዚአብሔር ደግሞ ለመልካም አድርጎ ክፋትን የእግዚአብሔር መልካምነት ዘግይቶ መጥቶ ክፋትን እንዲገልብጦት እንደጣለው ሁሉ ፈለገ በሞገስ መጥቷል። ደግሞ የምር ነው የምነግራችሁ፣ ጌሙ አይቆምም። አሁንም ቢሆን ጌሙን ለማስቆም ጌሙን ለማቋረጥ ብዙ ተጥሯል፣ አይቆምም። ለምንድን ነው የማይቆመው? ሶፊ ከኛ ጋር ነው፣ ፈለገ ከኛ ጋር ነው። ስለዚህ የሚጫወቱት ሶፊና ፈለገ ናቸው። ይህ ማለት የፕሮቴስታንትና የጴንጤ ጨዋታ አይደለም። ጨዋታው የሃይማኖታዊ ውጊያ አይደለም፣ አገራዊ ውጊያ አይደለም። ሁለቱም ይዋደዳሉ፣ ሁለቱም ይቀራረባሉ። ሁለቱ ስለሚዋደዱና ስለሚቀራረቡ አንዳንድ መጽሐፍ ቅዱስ ሀሳብን እያነሱ አንዳንድ መልካም የሆኑ ነገሮችን እያነሱ ጌሙ ይቀጥላል። ሰይጣን ይፈር፣ ክፉ ሰዎች መፈሩ። በጣም ግን ላመሰግናችሁ የሚገባው በጣም ላመሰግናችሁ የሚገባው ፈለገን የምጠሉት ሰዎች እኔን ስለጠላችሁኝ እኔንም አስተዋወቃችሁኝ ከብዙ ሰው ጋር እና እናንተንም አመሰግናለሁ። በደንብ ፈለገን ጥሉት። ከፈለገ እጅ ግርግር ስር ስለሚሄድ እኔንም ስለምታፈምሱኝ አመሰግናለሁ። ተባረኩ። ቀኑን ንገራቸው። ብዙ ሰዎች ቀኑን እየጠየቁ ነበርና የጌሙን ቀን ንገሯቸው። በዚህ አጋጣሚ ደግሞ የምናገረው ፕሮቴስታንት እህት ወንድሞቼ፣ እኔ በዚህ አጋጣሚ ጥላቻ ለእናንተ የለኝም። እኔ ሁል ጊዜ የምናገረው ሃይማኖቴን ለሚናገሩ ሃይማኖቴ ላይ ሻጥር ለምሰሩ እንጂ እኔ ኮልፌ ነው ተወልጄ ያደግኩት። ሙሉ ወንጌል መሰረተ ህይወት ያለበት በጣም ሰላማዊ የሆኑ እኛ የምንቀናባቸው ባይብልን በቃላቸው አጥንተው ወይኔ ታድለው የምንላቸው ጴንጤዎች ሁልጊዜም ተከባብረን
እኛን ብዙ ነገር መጽሐፋችንን እንድናገላብጥ ያደረጋችሁን የምናከብራችሁ ሃይማኖታችሁን አክብራችሁ እኛን የምታከብሩን እኔ ከእናንተ ጋር ጥላቻ የለኝም። እኔ ካዝኖች አሉኝ። የእህቴ ባል እህት አለች በጣም ማከብራት እዚህ ለንደን ላይ በጣም የሚረዱኝ እኔ ጋር ገብተው አይኖሩምዬ ለምን እንደምትናገሪ ብላችሁ የምትረዱኝ የፕሮቴስታንት ተከታዮች እኔ እግዚአብሔር በሚያውቀው ጥላቻ የለኝም። እውነት ለመናገር እኔ ሃይማኖቴን ከሚነኩ ለሊለሊ ቁጭ ብለው ኢየሱስን ጌታነት ማስተማር ሲችሉ የኛን ቤተክርስቲያን የኛን አዶኖ ምን እንደሚጠቅማቸው ባላቅም ውዳሴ ማርያምን ምን እያነሱ ያልቸገራቸውን ከሚተነትኑና ሃይማኖቴን ከሚነኩ እንጂ ከናንተ ጋር ተከታዮቹ እኔ ደግሞ እውነት ለመናገር ከዚህ በፊትም እንደምናገረው የመላው ኢሮፕ ፓስተር የሆነ እኔ ማቃቸው እዚህ አስተማሪዎችም አግዥን እነዚህ ከኛ አይደሉም እናንተም ንገሩልን እኛ ሃይማኖታችንን የሚያበላሹ ናቸው ብለው ቃል አውጥተው የነገሩኝም ስላሉ የእናንተን ሃይማኖት የሚያበላሹትን ከሃይማኖታችሁ ውጪ የሆነ ያልተገባ ነገር የሚያረጉትን ነው እንጂ የምናገረው እኔ በሃይማኖታችሁ ጥላቻ የሚባል ነገር የለኝም። እግዚአብሔር በሚያውቀው የማንም ሃይማኖት ጥላቻ የለብኝም። እኔ ሃይማኖቴን አትንኩ እንጂ የእናንተን ሃይማኖት የመናገር ሞራልም ድፍረትም የለኝም። ይሄን እንድትረዱልኝ እፈልጋለሁ። የፕሮቴስታንት ትክክለኛ ተከታዮች የድሮዎቹ ሃይማኖታችሁን አክብራችሁ የሰው ሃይማኖት ከምታከብሩት ከእናንተ ምንም አይነት ጥላቻ የለኝም። በዚህ አጋጣሚ እንድትረዱኝ እፈልጋለሁ። አመሰግናለሁ። ቀኑን ንገራቸው። ሰኔ 7 መሆኑ ምናልባት በስህተት ጁን 7 ምናምን የሚል ነገር አየሁኝና ተወዳጆች እንግዲህ ያለን ጌም ቀኑ ሰኔ 7 ነው። ሰኔ 7 ማለት ቅዳሜ ዕለት ነው የሚውለው። እንግዲህ ማታ 2 ሰዓት ላይ ነው የምንጀምረው። በነጮቹ አይ ቲንክ ጁን 14 ነው። ጁን 14 ሰኔ 7 በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት ነው የሚሆነው። አይዶን ነው በተለያዩ ዓለማት ስንት ሰዓት እንደሚሆን እኔ አላቅም፣ ግን በእኛ በኢትዮጵያ 2 ሰዓት ነው የሚሆነው እና የዛን ሰዓት ሁላችሁም እንዳትቀሩ። ፓስተር ሶፊ በጣም እየዛተ ነው። እኔ ምን አይነት ስሬት እንዳዘጋጀ መድኃኔዓለም ይወቀው እና መታችሁ እንግዲህ በደንብ ጥሩ ጊዜ እንደምናሳልፍ ተስፋ አደርጋለሁ። አመሰግናለሁ ሮሚዬ፣ መማሪ በጣም አመሰግናለሁ። ኦርቶዶክሳውያን እንግዲህ በወቅቱ እንዳትቀሩ፣ ያው የኔም ደጋፊዎች ወዳጆች እንደሆናችሁ አምናለሁ። አረሚት አርጉት። መማር ምርጫ ቅስቀሳ እያደረገ እኮ ነው። ለምን ሚት አታረጉትም? ሁላችንም አንቀረም። የሰማነው ከተሸነፈ ክርስትና ሊጠመቅ ነው አይደል? አረ እንደዚህ ጋልሹማ ጭራሽ ነው የማይጫወተው። ሆኖ ከተሸነፈ ክርስትና ሊጠመቅ ነው ተብሎ ነው እንግዲህ ወጥቶላልና እኔ እኮ ክርስቲያን ነኝ። ሌላ ነው። ቆይ ሮቢ እነግርሻለሁ፣ ቅጣቱ ምን እንደሆነ እነግርሻለሁ። አውቄ አልነገርኩትም፣ እስካሁን አልነገርኩትም፣ ግን እነግርሻለሁ። ላንቺ በውስጥ ጽፍልሻለሁ። ኤኒዌይስ እኮ 95% እዛው ላይ ነው። ያው የሆነ ትንሽ እንደው ለመናገር ይዞ ነው እንጂ እዛው ላይ ነው። ኤኒዌይ ምንም እኛ በደስታ ነው። ሮቢ እኔ ወንጌል አማኝ ነኝ፣ ፕሮቴስታንት ነኝ፣ ጴንጤ ነኝ። ግን እናንተን ወዳችኋለሁ፣ ተመከብራችኋለሁ። ከዛ በተረፈ ግን እስከዛሬ እንግዲህ ፈለገ አትናቴዎስ ብዙ ስራ ሰርተሃል እና አሁን ነው እውነት ለመናገር አሁን ነው ገብቼ ያየሁት የእውነት አካውንት ገና 300 ምናምን ሺህ ነህ እና እንግዲህ እዚህ ራሱ 10 ሺህ 20 ሺህ ሰው ነው ያለው እና ምንድን ነው ቅድም እኮ ፍቅራችሁ በተግባር የተገለጠ ይሁን ብያለሁ እና ለምንድን ነው እሱን ቻሌንጅ አድርጋችሁ? ሁለተኛ ነገር ደግሞ መልእክቶችን ለምንድን ነው በዩቲዩብ ቻናል ይዘህ የማትመጣው? ምክንያቱም ዩቲዩብ ላይ ሌሎች ሰዎችን አድሬስ ማድረግ ስለምትችል ወደዛ አይነት ነገርን ብትመጣ ዩቲዩብ ብትከፍት
ዩቲዩብ ላይ ብትመጣ መልዕክቶችን አንዳንድ ነገሮችን ብታስተላልፍ ጥሩ ነው። ሌሎች ሰዎችም አድሬስ ላይ ምክንያቱም ቲክቶኩ ጫጫታ ነው ብሎ የሚያስቡ ሰዎች አይመጡም። እዚህ በዩቲዩብ ነው የሚከታተሉት እና ጠቃሚ ነገር ስላለ አንተ ጋር ለምንድን ነው በዩቲዩብ አድሬስ የማታደርገው የሚለውን ሀሳብ ነው። ከዛ በተረፈ ግን ነተሙና ሮሚም እንግዲህ መማር ሁላችሁም እዚህ ሳሪም ብሪጅስተንም እናንተ ሁላችሁም ደግሞ ተነጋግራችሁ 1 ሚሊዮን አስገቡት እስኪ። ምንም ችግር የለውም አይቆጥርም። እንደሱ ብታደርጉ ነው። ሰላም ገሩልኝ። ወዳችኋለሁ። እግዚአብሔር ናችሁ ይባርክ። ያምን ወዳለን ፓስተር እናመሰግናለን። ፈለግዬ የተናገሩት የአንተን ትምህርቶች አሁን ዛሬ በአጋጣሚ ትነቅቼ ነው በጊዜ ተኝቼ ያገኘውና ማታ ማታ የምታስተምራቸውን የተለያየ ትምህርቶች ዩቲዩብ ላይ ብትጭን እኛ ሌላ ጊዜ ስራ በሌል እንትን ባለን ሰዓት ያንተን ትምህርት መማር የምንፈልግ አለን። አሁን ያንተን ትምህርት ምንም የተቆራረጠውን ነው እንጂ አናቅምና ብታስተምረን ገባ። እኛ የስም ኦርቶዶክሶችን ቤዝ እንዲኖረን ለሃይማኖታችን እኛም ምላሽ መስጠት እንድንችል ያንተን ዩቲዩብ ቻናል ከፍተ ደሴም ታይም 1 ሚሊዮን የማስገባት ሁላችንም ቀጠሮ አለን። ትገባለህ። አሁን በዚህ አጋጣሚ ፎሎ ያላደረጋችሁት ዲያቆን ፈለቀ አትናቴዎስን ፎሎ ሮሚ ግን እግዚአብሔርን ይኸው እንዲያልሽበትን ፓርቲ እየቆረጡ ፈለቀ እያሉ አንዱ ፓስተር ሶፊን ሲቀልበኝ ነበረ። ተይ ፈለገ በይ ዲያቆን ስላላልኩ ሶሪ አይደለም ኖ ፈለገ የሚለውን ፈለቀ ነው ያልሽው ሮሚ። ፈለገ ለመሰለ ትምህርት እየፈለቀ ስላስቸገረ እኮ ፈለቀ ወደሚለው ትምህርት እኮ ፈለቀ ወደሚለው ተመችቶኛል። ስቀልም ተመችቶኛል። ፈለቀ ወደ ፈለቀ የሚወስደን ይሄ ሁሉ የአንተ ትምህርት ከስር ደግሞ የሚማሩ በጣም አንተ ማታውቃቸው በአንተ ትምህርት ብዙ ነገር ትተው ያንተን ሲሰሙ እንደነበር ተወጥቷል። ኤኒዌይ በዚህ አጋጣሚ በጣም ያሳቀኝ ነገር ምን እንደሆነ ታውቃለህ? ምን አድርጎ ነው ተብሎ ለኔ ከተላከልኝ በጣም ያሳቀኝ እንግዲህ ላይመጥን ይችላል ለዚህ ቦታ በጣም ስላሳቀኝ ነውና 2 ጥንዚዛ የሆነ ነገር ሲያረጉ አለውና በጣም ገርሞኝ ቢቸግረኝ እኔ ይሄ እኮ የእግዚአብሔር ተአምር ሊያሳያችሁ ነው ሰው ብቻ ሳይሆን እነዚህ ልኮላት ይሆናል ብዬ ቢቸግረኝ እኮ ነው ለሱ ይሆናል ላይላክላት አልኳቸው። እኔ ምንም ስላላየው በጣም አቆርጦ ወጥቶ በጣም ስቄበታለሁና ቢቸግረኝ ይሄንን ሲሉ እንደው ምናልባት እንደው ከላክላት ብዬ አስቶኝ በጣም ስላሳቁኝ ይሄማ የእግዚአብሔርን ተአምር ነው አይላከላት። እኔ ራሴ እነዚህ ሰዎች እንደዚህ እንስሳቶች እንደሚያደርጉ አላውቅም ብዬ በጣም ስላሳቁኝ ማለት ነው። የዛን ጊዜ ሁላችሁም ያደረጋችሁት የየበኩላችሁ ትልልቅ አስተዋጽኦ አለ። ቅድም በደንብ ስጠቅሰው ነበረና ሮሚ በጣም እግዚአብሔር ያክብርልኝ። በጣም የማመሰግነው ትልቅ ስራ ነው የሰራሽው እና እናንተም እንዳላችሁት ደግሞ እስኪ እነ መማር ካገዙ እነ ሳሪ እነ ሮሚ እነ መሲ እነ ቤታዩ ሁሉም ካገዙ እስኪ ዩቲዩብ ለመክፈት አስብና አንዳንዴ ትንሽ እንደ አዲስ መጀመሩ ይከብዳል እና እስኪ እንደ እግዚአብሔር መልካም ፈቃድ ነገሮችን አንዳንድ ጊዜ ሁሉም ነው ለበጎ ስለሆነ እንደ እግዚአብሔር መልካም ፈቃድ ሰኞ ወይ ማክሰኞ አዲስ የዩቲዩብ ቻናል ከፍታለሁኝ። እዛ ላይ ደግሞ ተስፋ በመቁረጥ ስሜት ላይ ያላችሁ በኃጢአት ድፋምነት ስሜት ተሰምቷችሁ ራሳችሁን ለማጥፋት እያሰባችሁ ያላችሁ ከተለያዩ አይነት የሱስ ህይወት ውስጥ መውጣት የምትፈልጉ ወንድሞቼ ስፔሻሊ ለእናንተ የሚሆኑ ቪዲዮዎችን እዛ ላይ ለመልቀቅ ሞክራለሁ እና ስላሳሰባችሁኝ በጣም ነው የማመሰግነው። እንደውም የበለጠ ጠንክሬ እንድሰራ የበለጠ ሰዎች ጋር ተደራሽ እንደሆነ ያደርገኛልና ሮሚዬ በጣም ነው የማመሰግነው። እንደከፈትኩኝ እነግራችኋለሁ ለሁላችሁ ያኔ ሁላችሁ ሰብስክራይብ እናደርጋለን። ችግር የለም እኛ እንትን እንላለን።
ማዘርህ ቲክቶክ ላይ ያሉ እንዴ? ትናንትና እኮ የፈለገም እናት አስገቢያቸው ምናምን ብለው ነበረና አሉ አላት። ቲክቶክ አላት። ሳራ ነው የምትባለው። ቲክቶክ አላት። እንደው 12 o'clock መታ እንትን አገልግሎት ሰታ ነው። በጣም በሚገርምሽ ሁኔታ እንዴ ዝርያ ናት እኮ በዛ ላይ በጣም ይገረመኝ። ስለዚህ ፈለገ ያው ሁላችሁም ሰምታችኋል። በዩቱብ ሲመጣ ከቲክቶኩ የበለጠ ደግሞ እነፈለገን ትምህርታቸውን የምናገኝበት ዩቱብ ስለሆነ ሁላችሁም ዘመቻ ወደ ዩቱብ እናስደርጋለን። እኛ ያለን ፈለገ፣ እናንተ ጠንክሩ፣ ጎብዙ። ምላስ ያለን እኛ መመለስ ላለብን አካላቶች ቅድም እንዳልናችሁ እንመልሳለን። እናንተ ስራችሁን አገልግሉ። አሁን እዚህ ቲክታክ ላይ መማር እነፈለገ ምናምን አትናገሩ፣ ግን የራሳችሁ የሆኑ ድብቅ ሽምግ ተዋጊዎች አሏችሁ። እኛ አለን ሽምግ ተዋጊዎቻችሁ እኛ ነን፣ ከእግዚአብሔር ቀጥሎ ማለት ነው። እኛን ካለፉ በኋላ ነው እናንተ ጋር። እኛ ወታደሮች ነን፣ እናንተ ጀነራሎች ናችሁ። አንድ ጀነራል የሚማረከው ወታደሮቹ ሲያልቁ ነው። ስለዚህ እናንተ ጋር ለመድረስ እኛ ወታደሮቹን መንካት አለባቸው። እኛን ስለማይችሉ ነው ዘንድ እናንተ ጀነራሎቹ ጋር ለመድረስ የሚሮጡትና ስለዚህ ፈለገዬ እንወዳቸዋለን ሁላችሁ ነው። ያ ዩቱብ ክፈትና ፎሎ ማስደረጉን በየግሩፑ በተለያየ ነገር እንለዋለን። አንዴ ደግሞ መልቀቅ ከጀመርክ ራሱ ይሄዳል። ስለዚህ ከፍተኸው ላክልን እንትን ላይ ይጫናል። እዚሁ ቲክታክ ላይ ትጭነዋለህ በቀላሉ። እሱን ነክተው እንዲገቡ እዛ ላይ ካደረግከው አንተን ፎሎ ያደረገ ቲክቶክ ላይ ወደ ዩቱብ እየገባ ያየዋል። ስለዚህ እዚህ ላይ ማስጫን ብቻ ነው። ከዛ እዛ ላይ ደግሞ ትምህርት ከገባ በጣም ብዙ የጠፉን በጎች ትመልስበታለህ እና ይሄንን እና ደግሞ ፈለገይ ምናልባት ወደ ዩቱብ የሚያስፈልጉ ካሜራዎች፣ የሚያስፈልጉ ስፒከሮች፣ የትኛውም ኤሌክትሮኒክስ ጋር ለዩቱብክ የሚያስፈልጉ ነገሮቹ ዋትስአፕ ያለክ እህቴ ይሄ ያለ ብቻ ብለክ ጻፍልኝ። የእቃውን አይነት ብቻ ምንም ይሁን እሺ። ለዩቱብክ የሚያስፈልጉን ካሜራዎች፣ ኤሌክትሮኒክስ እቃዎች ገዳም ስትሄድ የምትቀርጽባቸው ምን አይነት እንደሚያስፈልጉ ስለማላቅ ነው። ጻፍልኝ በዋትስአፕ። እሺ መሲህ እግዚአብሔር ያክብርልኝ። ባንዳ ደግሞ ምናልባት ተቆርጦ የወጣውን ያየኸው ቃል የገባውልህ አለ። በንዴትም ቢሆን በምን ግን ቃሌን አላጥፍም። መናፍቆች አይንህን እያዩ እንዳይበሉ በለው ምን እንዳይሉ መነጽር ቃል ገብቼላለሁ። ኢትዮጵያ ለአዲሱ ዓመት እመጣለሁ፣ መነጽር እገዛላለሁ። ቀንቀንም ቢሆን እንዲያዩ አንፈልግም፣ መነጽር እንድታረግ እንፈልጋለን። እሺ ሮሚ እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። ባሩክ ወደ መዝሙሩ እንግባና እንጨርስ። ምክንያቱም በቶሮንቶ እና አካባቢዋ የምትገኝ አንድ ማስታወቂያ አለኝ፣ እንጨርሳለን። ባሩክን አስገቡልኝ አንዴ። ባሩክን እኔም ቢያስገባ ባሩክን አስገብያ። ማንም ባሩክ አንድ አንበሳ እስኪሰጥ እንድትታየኝ ሮምዬ እንዳትወጪ ማሚ። አካባቢ የምትገኙ በኪችነር ኪዳነ ምሕረት ቤተክርስቲያን እንግዲህ ገዳም ነች። ለሱ ማሰባሰቢያ አለ ኪችነር ላይ ቶሮንቶ። ስለዚህ በዛ መርሃ ግብር ተሳተፉ ላለሁኝ። በኋላ ይገባሉ፣ በኋላ ላይ ወደኛም ላይ ይመጣሉ። ስለዚህ አሁን መዝሙሩ እናድርግና እኔ ደስ ይለኝ ነበር ብትሞሉለት 1 ሚሊዮን ፎሎ። አሁን ስለመቤታችን ሲዘመር እናንተ እንደውም ፎሎን አንድ ያቆሙትና 1 ሚሊዮን ሞልታችሁ ጥጡ። ሌሽ ጎዶሎ ቁጥር ወይን የአረብኛ እኮ መሀል እያስገባው ለምን ጎዶሎ ቁጥር 1 ሚሊዮን ሙሉ ችግር የለም። በዚህ አጋጣሚ ማስታወቂያ ሰርቼ ልውጣ። ሰኞ በሊቢያ ለሚከራተቱ ወንድሞቼ የገንዘብ ማሰባሰቢያ ስራ ስለምሰራ እዚህ ጋር ያልሰማችሁ ሊቢያ ላይ የነፍስ አድን ጥሪ በመላው ዓለም ተላልፏል። እኔ ቤት ሰኞ
ስላለ ሁላችሁም እንድትመጡ እዚህ ጋር ያዩኋችሁ ሁሉ በእግዚአብሔር ስም ይዣችኋለሁ እንድትመጡ ለወንድሞቻችን ሰኞ በእኔ ቤት ለሊቢያ ልጆች ገንዘብ ማሰባሰቢያ ስለምሰራ እንድትመጡ ማስታወቂያ ጨርሻለሁ። እንኳን ደህና መጣ። ደህና ቆያችሁኝ። ከእግዚአብሔር ከአባታችን ጸጊቻቸው ሶሪ ላቋርጠ ነው። ባሩክ ይቅርታ። ባሩክ ነው ማንም የሚያወራው ቀጣይ ባሩክ ላይ አይ ሮሚዬ በርቺ ታለም የሊቢያ ወንድም እህቶቻችን ያው የስደት መጨረሻው ይብቃችሁ። ከዚህ በኋላ ብናግዛቸው ደስ ይለኛል። እናግዛቸው። በጣም እጅግ በጣም ነው የሚያሳዝኑት በእውነት ለመናገር ሁላችንም ተባብረን እናግዛቸው ላለሁ ይህም የኔ መልእክት ነው። ሮሚዬ በርቺ። ቴንኪው ታለም እግዚአብሔር ይስጥልኝ። ባሮኬ ድል ስጡት ከመዝሙሩ በፊት ለባሮኬ። ኦኬ ባርኮት ይቅርታ። እሺ አውራ ይቅርታ ወንድሜ። እሺ ሰላም እያልኳችሁ ነበር ምናምን። ከእግዚአብሔር ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችንም ጋር ይሁን። እጅግ በጣም ነው እግዚአብሔር በሚያውቀው ያስደሰታችሁ ምናምን ነገር በጣም በርቱልን፣ ጠንክሩልን። በነገራችን ላይ አራዳ ማለት ሃይማኖትን የሚያውቅ የሚረዳ ጠንቅቆ የሚያውቅ የሚረዳ በዛም ደግሞ የሚኖር የሚመላለስ ማለት ነውና ፈለገም ደግሞ እግዚአብሔር አምላክ ጸጋውን ያብዛለትና ለብዙዎች እህቶች ጽናት የሆነ ለብዙዎች ወንድሞች ደግሞ ቤተክርስቲያንን እንዲያዩ እንዲመለከቱ ክርስቶስን እንዲያውቁ ደግሞ ያደረገ ድንቅ የሆነ ወንድም ነውና ስለዚህ ፈለገን መርዳት ማገዝ ማለት ቤተክርስቲያንን ማገዝ ነው ባይ ዲፎልት። ሶ ያደረጋችሁት ወይም የቆማችሁት ለፈለገ አይደለም ለቤተክርስቲያን ነውና ስላደረጋችሁት በጎና መልካም ነገር ሁሉ በልዑል እግዚአብሔር ስም እኔ ታናሽ ወንድማችሁ ደግሞ አመሰግናችኋለሁ። እግዚአብሔር አምላክ ይስጥልን እና ወደ መዝሙሩ እንሂድ። ሁላችሁንም ግን በጣም አመሰግናለሁ ለማለት ፈልጌ ነው። ጌታ ያክብርልኝ። ባርኮት በጣም ድምጽ ሲላል ብትዘምርበት በጣም ጥሩ ነው። እንደ ሀሳብ ዝርያ ነው ዝርያ ስለሆነ ነው። ኤቭሪባዲ ዝርያ ዛሬ አይደለ ሮሚዬ? አይ እኔ አውቃቸዋለሁ በቃል ፈቱ ሁላችሁ እርግቦች ጎጆ ነው ቢጸና ወደ ተራራው እንወጣለን። ታስር ቢናድ ሺህ ሃይማኖት